ሰላም እንዴት ናችሁ? የግራፊክስ ዲዛይን ተማሪዎች፣ እኔ በጣም ደህና ነኝ። ያው እንደጠፋው ይገባኛል። ለመጨረሻ ጊዜ ቪዲዮ ከለቀቁ ወደ 5 ወር አካባቢ ይሆነኛል። በአንዳንድ ልጆች ጥያቄ መሰረት እና በዩቲዩብ ማስጠንቀቂያ ምክንያት ዛሬ ወደ እናንተ መጥቻለሁ እና ቪዲዮ ሳለቅ ብዙ ጊዜ ስለቆየው ይህ ቪዲዮ ዩቲዩብ ለብዙ ሰዎች እንዳይደርስ ስለሚያደርገው ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩት። እናም ደግሞ ለእናንተ አሪፍ እድል ይዤላችሁ መጥቻለሁ። ዩቲዩብ ላይ ገንዘብ መስራት ለምትፈልጉ ዩቲዩብ መጀመር ለምትፈልጉ ልጆች ይሄ ለእናንተ እንደ ጅማሬ ይሆናችኋል። እኔ ብዙ ጊዜ ቪዲዮ ለመስራት ስለማይመቸኝ የመስራት አቅም አለኝ፣ የማስተማር አቅም አለኝ የምትሉ ልጆች አብረን መስራት እንችላለን። ቻናሉ ሞኒታይዝ ስለሆነ ሞኒታይዝ እስከሚሆን አንጠብቅም። በለቀቅነው ቪዲዮ ገንዘብ ስለሚሰራ ይሄ ለእናንተ አሪፍ እድል ነው። ሶ አቅም አለኝ የምትሉ ልጆች በውስጥ መስመር ልታወሩን ትችላላችሁ። ሌላው መልካም ዜና ደግሞ ከዚህ በፊት ፒክስል ላብ አፕን መጀመሪያ ከነበረው በትንሹም ቢሆን አፕዴት አድርግቸው ብዙዎቻችሁ እንደተጠቀማችሁበት ነግራችሁኝ ነበር። አሁን ደግሞ ከመጀመሪያው በጣም በተሻለ ሲምፕል በሆነ ወይ ስራችንን በቀላሉ እንድንሰራ አድርግቼ አፕዴት አድርግቼዋለሁ። በቀጣይ ቪዲዮ ደግሞ ምን ምን ነገሮች እንደተጨመሩበትና ኢንተርፌሱ ምን እንደሚመስል ቪዲዮ የምሰራላችሁ ይሆናል ማለት ነው። እሺ ወደ ዛሬው ቪዲዮአችን ስንመጣ ዛሬ በጠየቃችሁኝ መሰረት ሁለት ነገሮች እናያለን። አንደኛው የብዙዎቻችሁ ጥያቄ ሆኖ ከዚህ በፊት ቴሌግራም ቻናል ላይ እነዚህን ፒኤስዲ ፋይሎችን ለቅቄላችሁ ነበር፣ ግን አንዳንድ ልጆች ጥቅሙ አልገባንም ስላላችሁኝ ይህንንም በዛሬው ቪዲዮ ያሳያችኋለሁ። ሁለተኛው ደግሞ የፒኤልፒ ፋይል አጠቃቀም ነው። ከዚህ በፊት የዚህን አጠቃቀም ቪዲዮ ሰርቼላችሁ ነበር። አንዳንድ ልጆች ግን ድጋሚ ስራልን ስላላችሁኝ ዛሬ በድጋሚ ያሳያችኋለሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንግባ። እሺ መጀመሪያ እነዚህን ፒኤስዲ ፋይሎችን እንዴት መጠቀም እንደምንችል ላሳያችሁ። እነዚህን ፒኤስዲ ፋይሎችን በሁለት መንገድ መጠቀም እንችላለን። አንደኛው እጃችን ላይ ባለው ስማርት ስልክና ሁለተኛው ደግሞ ፒሲ ላላችሁ በአዶቤ ፎቶሾፕ። በእነዚህ በሁለት ፕላትፎርሞች መጠቀም እንችላለን ማለት ነው። እሺ መጀመሪያ በስልካችን እንዴት መጠቀም እንደምንችል ላሳያችሁ። መጀመሪያ ይህንን ፒኤስዲ ፋይሎች ዳውንሎድ እናደርገውና ወደ ፋይላችን ሴቭ እናደርገዋለን ማለት ነው። ወደ ፋይላችን ሴቭ ካደረግነው በኋላ ቀጥታ ወዴት እንሄዳለን? ወደ ክሮም ነው የምንሄደው። ሰርች ባራችን ላይ ፎቶፒያ ብለን ሰርች እናደርጋለን ማለት ነው። እንዲህ ሰርች ካደረግን በኋላ መጀመሪያ ይመጣልን ሊንክ እንነካዋለን ማለት ነው። ከዛ እዚህ ጋር ከሚመጡ ሊንኮች ውስጥ ኦፕን ፍሮም ኮምፒውተር የሚል በተን አለ። እሱን እንነካዋለን። ከዛ ቅድም ሴቭ ያደረግነውን ፋይላችን ውስጥ ገብተን ሴቭ ያደረግነውን ፋይል እንነካዋለን ማለት ነው። ከዛ እዚህ ጋር ትንሽ ሎድ ያደርግና ይከፍትልናል ማለት ነው። እንደምታዩት ፒኤስዲ ፋይሉን አምጥቶልናል። በዚህ በኩል ደግሞ ሌየሩን አምጥቶልናል፣ ኤዲት የምናደርግበት ሌየርን ማለት ነው። ኦኬ እንደዚህ ካመጣልን በኋላ ምን እናደርጋለን? እዚች ጋር ሪፕሌስ ሄር የምትላለች እዚች ጋር ካያችኋት ማለት ነው። እሷን ሁለቴ ደብል ታፕ እንነካታለን። ከዛ እዚች ጋር ሃይፒ የሚል ታይፕ አለ። እሱ ነው ቼንጅ የምናደርገው ማለት ነው። ኦኬ እሺ መጀመሪያ አንድ ቴክስት ሰርተን እናምጣ ፒክስል ላይ ማለት ነው። እሺ ወደ ክሮም እንመለስና ቅድም በፒክስል ላብ የሰራነው ፋይል ወደዚህ አድ እናደርግለታለን ማለት ነው። እሺ አድ ለማድረግ ደግሞ ከላይ ፋይል የምትላለች፣ ከዛ ኦፕን ኤንድ ፕሌስ የምትላለች፣ እሷን አንዴ ክሊክ እናደርጋታለን። ከዛ በፒክስል የሰራነውን ፋይል እናስገባለታለን ማለት ነው። እንደምታዩት ገብቶልናል። ግን ግዴታ መጀመሪያ እቺ ሃይፒ የምትለዋን ቴክስት ማጥፋት አለብን ማለት ነው። እሷን እዚች ጋር የአይን ምልክት አለች፣ ሃይድ እናረጋታለን ማለት ነው። ከዛ በኋላ እቺን ሴቭ እናረጋታለን ማለት ነው። እቺን ሴቭ ለማድረግ ምን እናረጋለን? በፒሲ ለምትጠቀሙ ኮንትሮል ኤስ እንነካለን።
በስልክ የምትጠቀሙ ደግሞ ከላይ ፋይል የምትለዋን ነክተን ከዛ ሴቭ ስማርት ኦብጀክት የሚለውን አንዴ ክሊክ እናደርገዋለን ማለት ነው። እዚህ ጋም ትንሽ ሎድ ያደርግና ወደ ስሪዲ ቴክስቱ ጀነሬት ያደርግልናል ማለት ነው። እስቲ አሁን የሰራነውን እንየው። የሰራነውን ለማየት ምን እናደርጋለን? እዚህ ጋር ሁለት በተኖች አሉ። የመጀመሪያውን ፒኤስሲዲ የሚለውን አንዴ ክሊክ እናደርገዋለን ማለት ነው። ይኸው እንደምታዩት ወደ ስሪዲ ቴክስት ስታይል ቀይሮልናል ማለት ነው። እናንተም በቀላሉ በስልካችሁ እንደዚህ መቀየር ትችላላችሁ ማለት ነው። አሁን ደግሞ ፒሲ ለምትጠቀሙ እንዴት በአዶቤ ፎቶሾፕ መቀየር እንደምንችል ላሳያችሁ። እሺ ወዴት እንሄዳለን? መጀመሪያ ወደ አዶቤ ፎቶሾፕ እንሄዳለን ማለት ነው። እሺ አዶቤ ፎቶሾፕ ከከፈተልን በኋላ ምን እናደርጋለን? እዚች ጋር ኦፕን የምትላለች ከዛ ፒኤስዲ ፋይሉን እናስገባለታለን ማለት ነው። ባይዘዌ ቅድም በፎቶፒያ በሰራ ነው ምንም ልዩነት የለውም። በጣም ተመሳሳይ ነው። ቅድም እንደሰራ ነው አሁንም እናደርጋለን ማለት ነው። እዚች ጋር ሪፕሌሰር የምትለዋን ደብል ታፕ እንነካለን። ከዛ ቻይፒ የምትለዋን ፋይል ላይ እንገባና ከዛ ፕሌስ የምትለዋን ነክተን በፒክስል የሰራ ነው ፋይል ማስገባት ነው ማለት ነው። እንደዚህ ካስገባን በኋላ ከዛ መጀመሪያ የነበረችዋን ቴክስት ሃይድ እናረጋታለን ማለት ነው። ከዛ ምን እናረጋለን? ኮንትሮል ኤስ እንነካለን ማለት ነው። ከዛ እንደምታዩት እንደዚህ ወደ ስሪዲ ቴክስት ይቀይርልናል ማለት ነው። እናንተም በዚህ ሜትድ ማስተካከል ትችላላችሁ ማለት ነው። ፒኤልፒ ፋይል ለመጠቀም መጀመሪያ እናደርጋለን ቴሌግራም ላይ እንገባና እችኛዋን ፋይል ወደ ፋይላችን ሴቭ እናደርገዋለን ማለት ነው። ሴቭ ካደረግነው በኋላ ቀጥታ ወደ ፒክስል ላብ እንሄዳለን። ከማሳየቴ በፊት ግን ፒኤልፒ ፋይል ምንድነው የሚለውን በትንሹ ላብራራላችሁ። ፒኤልፒ ፋይል ማለት ከዚህ በፊት የተሰራ ፋይል ማለት ነው። ከዚህ በፊት የተሰራው ነው። አሁን ግን እኛ ኤዲት እንድናደርገውና ፕሮዳክቶቹን ፎቶውን ሊሆን ይችላል፣ ቴክስቱን ሊሆን ይችላል፣ ፎንቶቹን ሊሆን ይችላል በራሳችን ቀይረን ድጋሚ መጠቀም እንድንችል የሚያስችለን ሜትር ነው ማለት ነው። አሁን ትንሽ ክሊር የሆነ ይመስለኛል። ይህንን ደግሞ እንዴት ነው መጠቀም የምንችለው ካላችሁኝ እዚሁ ፒክሰል ላብ ላይ እንገባና እዚች ጋር ከላይ ሶስቷን ነጠብጣብ ነክተን ወደ ስር ወርደን ኦፕን ፒኤልፒ ፋይል የምትል በተናለች። ከዛ አሁንም ድጋሚ እዚች ጋር ፒኤልፒ የምትል በተናለች። እሷን ክሊክ እናደርጋታለን። ከዛ ወደ ፋይላችን ይወስደናል። ከዛ ቀደም ፒኤልፒ ፋይሉን አውርደን ሴቭ ያደረግንበትን ፎልደር መርጠን እንነካለን ማለት ነው። እዚች ጋር በፋይል መልክ ይመጣልናል። እኛ ቅድም ገና የሚል ነበር ያወረድነው። ገና የሚለውን አንዴ ክሊክ እናደርገዋለን ማለት ነው። ከዛ እዚች ጋር ተመልሰን ኦፕን ኤንድ አድ የሚለውን ክሊክ እናደርገዋለን። ከዛ እንደምታዩ ዲዛይኑ መጥቶልናል ማለት ነው። እዚች ጋር ሌየሯንም ስንነካት ፕሮዳክቶቹ በሙሉ እንደተሰሩ አሉ ማለት ነው። አሁን ለምሳሌ ይሄኛውን እሁድ የምትለዋን ቴክስት መቀየር ከፈለግን ሁለቴ ደብል ታፕ እናደርገውና ወደ ፈለግነው ቴክስት መቀየር እንችላለን ማለት ነው። እዚህ ጋር እንደምታዩት ሰንደ የሚለውን ቀይሮልናል። ፎንቱን መቀየር ከፈለጋችሁ እንደዛው ማለት ነው። ፎቶውን መቀየር ከፈለጋችሁ እዚች ጋር ከላይ የፕላሷን ምልክት ነክተን ከዛ ፍሮም ጋላሪ ከዛ አንድ ፎቶ እናስገባና ይሄን እንዴት እናደርጋለን? ሌየሩን እንነካና ከዛ መጀመሪያ የነበረበት ፎቶ አጠገብ እናደርገዋለን ማለት ነው። እዚች ጋር እናደርገውና የመጀመሪያውን ሃይድ እናደርገዋለን ወይም ማጥፋትም እንችላለን። በቀላሉ እንደዚህ መቀየር እንችላለን ማለት ነው። እያንዳንዱ ፕሮዳክቶች በዚህ መልኩ መቀየር እንችላለን ማለት ነው። ፎቶውንና ቴክስቶቹን በመቀየር እንዲህ በቀላሉ መስራት እንችላለን ማለት ነው። ለሰዎችም እንዲህ ፒኤልፒ ፋይሉን ሼር ማድረግ እንችላለን ማለት ነው። ፒኤልፒ ፋይል ለዚህ ነው የሚጠቅመን።